ነገ ጥቅምት 3 በሊቀ ሰማዕታት በቅዱስ ጊዮርጊስ ስም የሚጠራ የሰማዕቱ የቅዱስ ጊዮርጊስ ስም የያዘ በተለይ ደግሞ ለኛ ለትልቆች ሳይሆን ለሕፃናት ልጆቻችን ልናሳውቀው ስለሚገባው ስለዚህ ስለ ሰማዕቱ ቅዱስ ጊዮርጊስ ሐዲስ ስንቶቻችሁ ታውቃላችሁ? አደራ ይህንን ቪዲዮ ኮፒ ሊንክ ማድረግ እንዳይረሳ፣ ይልቁንም ለሕፃናት ልጆች አድርሱልኝ። በተለይ ደግሞ የሰንበት ቂጣ ወይም ደግሞ መክፈልት የሚባለውን አውሎጊያ የሚባለውን በረከት ለሚያቃልሉና ዝቅ ለሚያደርጉ ሰዎች አድርሱልኝ። ሰማዕቱ ቅዱስ ጊዮርጊስ ሐዲስ። ይሄ ቅዱስ የተወለደው ተንባላት ወይም ደግሞ አሕዛባውያን በሚበዙበት በአንደኛው ክፍለ ዘመን በግብፅ ሲሆን እናቱ ጠንካራ ክርስቲያን ስትሆን እንዳለመታደል ሆኖ አባቱ ግን ተንባላታዊ ነበር። ይሄ ቅዱስም እንደተወለደ ያወጡለት ስም አሕዛባዊ ነበረ፣ ምክንያቱም መጠመቅ ስለማይችል። በዚያ ዘመን የነበረው ሕግ ደግሞ ከወላጆቹ አንዱ አሕዛባዊ ከሆነ ክርስቲያን የሆነው አጠምቃለሁ ካለ አንገቱን ይሰየፍ ነበር። ስለዚህ እስከ 7 ዓመቱ ድረስ ይሄ ሕፃን ሳይጠመቅ ቆየ። እናቱ ግን ጠንካራ ሴት ነበረችና ክርስትናን ታስተምረው ነበር። ባይጠመቅም የክርስትና ልጅነትን ባያገኝም ታስጠምቀው እምነቱንም ትቀባው ታበላው ነበር። ምን እሱ ብቻ እየወሰደች እየደበቀች እየወሰደችም ቅዳሴ ታሰማው ነበር። ከዕለታት አንድ ቀን ግን ሕፃናትን ሲቆርቡ አየና እኔም አብሬ ከነሱ ጋር ካልቆረብኩኝ ብሎ አለቀሰ። ይህች ክርስቲያን እናት ምን ታድርገው? ነገር ግን አንድ ሐሳብ ብልጭ አለላት። ወደ ውጭ አውጥታ ከአውሎጊያ ወይም ደግሞ ከሰንበት በረከት አምጥታ አበላቸው። ታዲያ የሰንበቱን በረከት የሰንበቱን ቂጣ ወደ አፉ ከማስገባቷ በፊት ወደ ላይ ቀና ብላ ጌታዬ ሆይ እባክህ ልጄን እርዳው አለች። ከዚያም ይህንን አውሎጊያውን ልክ ወደ አፉ ስታስገባለት ልክ በአፉ ሲቀምሳት መዓዛ መንፈስ ቅዱስ አደረበትና በደስታ ተሞላ። ከዚች ሰዓትና ከዚች ቀን ጀምሮ ይሄ ቅዱስ የተለየ ሰው ሆነ። ትንሽ ከፍ እንዳለ እንዲያውም እናቱን ጠራና ለምንድነው የማልጠመቀው? ለምንድነው የማልቆርበው ብሎ ጠየቃት። እርሷም የአገሩን ሕግ ነገረችውና ይገድሉሃል አለችው። ከዚች ቀን ጀምሮ በምን አይነት መንገድ እንደሚጠመቅ ዘዴ መፍጠር ጀመረ። አስቀድሞ ትምህርተ ክርስትናን ጠንቅቆ ተማረ፣ እየተደበቀ ማለት ነው። ከዚያም ቆንጆ የሆነች ጠንካራ የሆነች ክርስቲያን ሴት ፈልጎ አገባ። ልብ አድርጉ። ጥቂት ጊዜ ከሚስቱ ጋር ከቆዩ በኋላ ስለመጠመቅ አማከራት። ሴት ብልሃተኛ ናት፣ ስልተኛ ናት የሚባለው ለዚህ ነው። ወደ ሌላ ሀገር ሂድና ተጠመቅ ብለዋለች። እርሱም ቀጥታ በመከረችው መሠረት ወደ ሶርያ ሂዶ አንድ አባት ፈልጎ ተጠመቀ። ቀጥሎም መንገዱን ወደ ልዳ አደረገ። እጅግ በጣም ይገርማል። በዚያች በልዳ አገር ወደ አንዲት ቤተ ክርስቲያን ሂዶ አባቶችን ስም አውጡልኝ ቢላቸው መንፈስ ቅዱስ አናግሯቸው ነበርና የሄደባት ቤተ ክርስቲያንም የሊቀ ሰማዕታት የቅዱስ ጊዮርጊስ ቤተ ክርስቲያን ነበረችና ጊዮርጊስ አሉት። እጅግ በጣም ይገርማል። ለዛ እኮ ነው ሐዲስ ጊዮርጊስ የተባለው፣ አዲሱ ጊዮርጊስ። ይሄ ወጣትም ደስ እያለው በአጭር ታጥቆ የልዳውን ቅዱስ ጊዮርጊስ ሰማዕቱን ያገለግለው ጀመር። የተወሰነ ጊዜ ካገለገለ በኋላ ግን ሁከት መንፈሳዊ